ሰላም ቤተሰቦች፣ በተደጋጋሚ ጊዜ ስለ ጉዲፈቻ ተነጋግረናል። በመርህ ደረጃ የኢትዮጵያ ሕግ የውጭ ሀገር ዜጎች ከኢትዮጵያ ልጅ በጉዲፈቻ መውሰድ እንደማይችሉ በአዋጅ ቁጥር 1070/2010 የተመለከተውን ድንጋጌ በመጥቀስ ከዚህ ፊት ተደጋጋሚ ቪዲዮስ መስራት ይታወሳል። አሁን ግን የውጭ ሀገር ዜጋም ቢሆኑ ከኢትዮጵያ ልጅ መውሰድ የሚችሉበት አንድ ሚስጥር ለመናገር ነው ዛሬ ወደዚህ የመጣሁት። የህግ አማካሪና ጠበቃ ፍቃዱ በቀለ እባላለሁኝ። ምንድነው እናንተ አንዴ የውጭ ሀገር ዜጋ ልጅ መውሰድ ይችላል ትላላችሁ፣ አንዴ አይችልም ትላላችሁ። አደናገራችሁ ለምትሉ ዛሬ አንድ ሚስጥር ለመናገር የመጣሁት። ሚስጥሩ ምንድነው? የውጭ ሀገር ዜጋ ቢሆንም ሚስቱ ወይም ባሏ ኢትዮጵያዊ ከሆነች የእሷን ልጅ በጉዲፈቻ መውሰድ እንደሚቻል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአንድ መዝገብ ላይ በተደረገ ክርክር ላይ አስገዳጅ የሆነ የህግ ትርጉም ሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ይሄ አስገዳጅ የህግ ትርጉም በሀገሪቱ ላይ ባሉ በማናቸው ፍርድ ቤቶች ላይ አስገዳጅ ስለሆነ ተቀባይነት ያለውና የሚሰራ ህግ ነው። ህጉ ምንድነው? ይሄ ጠቅላይ ፍርድ ቤቱ ትርጉም ያተኮሩ በምን ላይ ነው? በቤተሰብ አንድነት ላይ ነው። ከአዋጁ ይልቅ በቤተሰብ አንድነት ላይ ነው ያተኮሩና ኢትዮጵያዊ ባለ ካላት ወይም ደግሞ ኢትዮጵያዊ ሚስት ካለው የእሷን ልጅ ወይም የእሱን ልጅ በጉዲፈቻ መውሰድ እንደሚቻል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጉም ሰጥቷል። ይህንን የህግ ትርጉም ደግሞ ከቪዲዮ ኮሜንት ያገኙታል፣ ሀሳብ መስጫ ሳጥን ውስጥ ያገኙታል። አንደኛ ይሄ ነው። ሁለተኛ የጉዲፈቻ ልጅ መውረስ ይችላል። ምንም እንኳን ተናዛዡ የሆነ ሰው በኑዛዜ ውስጥ ባያስቀምጥለት ወይ በኑዛዜ ውስጥ መብቱን እንኳን ባይጠብቅለትም በህግ አግባብ የጉዲፈቻው ጸድቆ በፍርድ ቤት ጸድቆ ተቀባይነት እስካገኘ ድረስ አሳዳጊው ተናዘዘም አልተናዘዘም የመውረስ መብት እንዳለው እንድታውቁ በማለት ይህንን መረጃ ልሰጣችሁ እፈልጋለሁ። በመጨረሻም ደግሞ ይሄ የጉዲፈቻ ልጅ አሁንም የፌዴራል ጠቅላይ ፍርድ ቤት የሰጠው የህግ ትርጉም አለ። ይህንም የህግ ትርጉም በሀሳብ መስጫ ሳጥኑ ላይ ታገኙታላችሁ። በሰጠው የህግ ትርጉም መሰረት ልጁ በወላጅ አባቱ እና ተጨማሪም አያቱ ስም መጠራት እንዳለበትም አስገዳጅ የህግ ትርጉም ሰጥቷል። ማለት ልጁ አንዴ በህግ ፊት ተቀባይነት ወይም ደግሞ የጉዲፈቻ ውሉ እስከጸደቀ ድረስ ስሙ የአባቱ ስምና የአባቱ አባት ስም ደግሞ ስም መጣራት እንደሚችልና ይሄም ደግሞ በፍርድ አስፈላጊ በሆኑ የህግ ተቋማት ተለውጦ ወይም ደግሞ አሁን ባለው አሰራር ትክክለኛ የሆነ የበርዝ ሰርተፍኬት ወይም ደግሞ የልደት ምስክር ወረቀት እንደሚያገኝ ይህንን አዲስ መረጃ ለሰጣችሁን የመጣሁት። ቪዲዮውን እስከ ብቻ ስለተመለከታችሁ አመሰግናለሁ።